የናሽናል አይዲ ኮድ ለጠፋባችሁ እንዴት አድርጋችሁ በቀላሉ ይህን ኮድ ማግኘት እንደምትችሉ በሁለት መንገድ አሳያችኋለሁ። የመጀመሪያው እንግዲህ በአፕሊኬሽን፣ ሁለተኛው ደግሞ በሜሴጅ ይሆናል። ሰላም እንዴት ናችሁ? ተሼ ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ይሄንም ቪዲዮ ላይክ በማድረግ ጀምሩ። በመጀመሪያ እንግዲህ በአንድሮይድ የምትጠቀሙ ፕሌይ ስቶር ውስጥ ትገባላችሁ። በአይፎን የምትጠቀሙ ደግሞ አፕ ስቶር ውስጥ ገብታችሁ ይሄን አፕሊኬሽን ማውረድ ትችላላችሁ ማለት ነው። መጀመሪያ እንግዲህ ይሄን አፕሊኬሽን ማውረድ ስላለብን ፕሌይ ስቶር ውስጥ እንገባለን ማለት ነው። ፕሌይ ስቶር ወይም አፕ ስቶር ከገባችሁ በኋላ እንግዲህ እዚህ ጋር እንግዲህ ናሽናል አይዲ ብለን ሰርች እናደርጋለን ማለት ነው። ናሽናል አይዲ ብላችሁ ከጻፋችሁ በኋላ እዚህ ታች ላይ ሰርች እናደርጋለን። ይሄኛውን መጀመሪያ ላይ የምትመለከቱትን ኢንስቶል ታደርጋላችሁ ማለት ነው። ከዚህ በፊት እንግዲህ አፕሊኬሽኑ ያላችሁ ቀጥታ መግባት ትችላላችሁ ማለት ነው። ይሄ እንግዲህ አፕሊኬሽን ለሌላችሁ ብቻ ነው ማለት ነው። የመጀመሪያው እንግዲህ ቋንቋ ይምረጡ ሚል አለ። እሷን አንድ ጊዜ እነካታለን። ከነካም በኋላ እንግዲህ የምንፈልገውን ቋንቋ እንመርጣለን ማለት ነው። ዛሬ እንግዲህ አማርኛ ብዬ ላሳያችሁ። ቀጥለው እንግዲህ ቀጣይ ሚለውን እነካለን። የፋይዳ ተለዋጭ ቁጥር የሚልበት ቦታ ወይንም ፋን ወይንም ኤፍሲኤን የሚል አለ። እንግዲህ ይሄ ቁጥር ነው የጠፋብን ማለት ነው። ይሄን እንግዲህ ለማግኘት ምንድነው ማድረግ ያለብን የሚለውን ስንመለከት ቅድሚያ ቋንቋ ስትመርጡ አማርኛ የመረጣችሁ እዚህ ሁለተኛ ላይ ያለውን ክሊክ እናደርጋለን ማለት ነው። በእንግሊዘኛ የመረጣችሁ ደግሞ ስኪፕ ብላችሁ ታልፋላችሁ ማለት ነው። የመጀመሪያው እንግዲህ የጽሁፍ መልእክት ያስልኩ የሚል አለ። ሁለተኛው የምዝገባ መታወቂያ ሁኔታ ይላል። ሶስተኛው እንግዲህ ኪዋር ስካን የሚል አለ። የመጀመሪያውን ስንመለከት ቀጥታ ኤስኤምኤስ እንዲላክላችሁ የምታስደርጉበት ቦታ ነው ማለት ነው። ሁለተኛው እንግዲህ ሬጂስተር ያደረጋችሁበትን ስታተስ ለማየት ይሆናል ማለት ነው። ሶስተኛው ኪዋር ስካን የሚባለው ኦሪጂናል ወይም ፎርጅድ መሆኑን ቼክ የምናደርግበት ቦታ ነው ማለት ነው። በዛሬ ቪዲዮ እንግዲህ ኮዱ ስለጠፋብን ቀጥታ በኤስኤምኤስ እንዲልኩልን እናስደርጋለን ማለት ነው። ስለዚህ የመጀመሪያውን አንድ ጊዜ ክሊክ እናደርጋለን። እዚህ ቦታ ከገባን በኋላ እንግዲህ እችን አንድ ጊዜ ክሊክ ካደረግን በኋላ ስልክ ቁጥርና የምዝገባ መታወቂያ ቁጥር የሚል ይኖራል ማለት ነው። እኛ እንግዲህ ዛሬ ስልክ ቁጥር ስለምናስገባ ስልክ ቁጥር ላይ እንዲሆንልን እናደርጋለን ማለት ነው። እዚህ ቦታ እንግዲህ በጣም በጥንቃቄ ልትሞሉ ይገባል ማለት ነው። ቅድሚያ ስትመዘገቡ ያስገባችሁትን ስልክ ቁጥር ብቻ ነው የምታስገቡት ማለት ነው። ስልክ ቁጥራችንን ካስገባን በኋላ ታች ላይ የፋይዳ ቁጥር ያስልኩ የሚለውን አንድ ጊዜ ክሊክ እናደርጋለን። ክሊክ ካደረግን በኋላ እንግዲህ ሜሴጁን ቀጥታ ልኮልናል ማለት ነው። እዚህ ጋር አንድ ነገር ልንገራችሁ። የተሳሳተ ቁጥር አስገብታችሁ ከሆነ እዚህ ታች ላይ በአረንጓዴ የተጻፈው ምን ይሆናል? ቀይ ይሆናል ማለት ነው። ይሄ ትክክለኛው ቁጥር ስለሆነ በአረንጓዴ አድርጎልኛል ማለት ነው። በሁለተኛ አማራጭ ደግሞ አፕሊኬሽን አልጠቀምም በሌላ መንገድ ካላችሁኝ ቀጥታ መደወያ ስልካችሁ ውስጥ ከገባችሁ በኋላ አሁን የምጽፈውን እየጻፋችሁ ማስላክ ትችላላችሁ ማለት ነው። ኮከብ 9779 መሰላል ካላችሁ በኋላ ትደውላላችሁ ማለት ነው። ከዛ በኋላ ቀጥታ ቴክስቱን ታገኛላችሁ ማለት ነው። በእንደዚህ አይነት መልክ ማስላክ ትችላላችሁ ማለት ነው።